ሰላም ሰላም ቤተሰብ እንደምን ከረማችሁ? ዛሬ በአዲስ ቪዲዮ ተመልሻለሁኝ። ዛሬ ደግሞ ቆንጆ የሆነ ጣፋጭ ይህን የመሰለ ኬክ እንዴት እንደሰራሁት ማሳያችሁ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ወደ አሰራሩ እንሄዳለን። እዚህ ጋር እንቁላል እጠቀማለሁኝ። 2 እንቁላል ነው የምጠቀመው። ለብቻው መጀመሪያ ትንሽ መታውና ከዛ ግማሽ ኩባያ ስኳር ጨምራለሁኝ። እሱንም አብሬ አዋህዳለሁ። ግማሽ ኩባያ ወተት። ይሄ መስፈሪያው የሌላችሁ በኖርማል ኩባያ መጠቀም ትችላላችሁ፣ እኩል ናቸው ማለት ነው። አብረን እናዋህዳለን። ግማሽ ኩባያ ዘይት፣ ቫኒላ ትንሽ ላይክ ግማሽ ሻይ ማንኪያ ነው፣ ትንሽ ነው። ይሄንንም አብረን ሚክስ እናደርጋለን። በደንብ ይሄንን ካዋሃድን በኋላ 1 ኩባያ ዱቄት ነው የምጠቀመው። ትንሽዬ ጨው፣ በጣም ትንሽ ቁንጥር እንደሚባልና 1 ሻይ ማንኪያ ቤኪንግ ፓውደር አብረን በደንብ እናዋህደዋለን። ካካኦ ፓውደር 1 ማንኪያ ከግማሽ። ይሄንንም በደንብ አብረን ሚክስ እናደርጋለን። ስለወፈረብኝ እዚህ ጋር ሩብ ኩባያ የሚሆን ወተት ጨምሬበታለሁ ማለት ትንሽ ቀጠን ማለት ስላለበት አሁን አሪፍ ሆኖልኛል። ትንሽ ካካኦ ፓውደሩ የሆነ የተቆጣጠረ ነገር ስላለው በዚህ በማሽኑ መምቻ በደንብ አድርጌ እንደዚህ መትቸዋለሁ። ግዴታ አይደለም ግን የሆነ የተቆጣጠረ ነገር እንዳይኖረው። ከዛ መጥበሻዬን ዘይት ቀባና እንግዲህ መጋገር ጀምራለሁ ማለት ነው። እንደዚህ ያደረኩኝ ለምታዩት እንደዚህ ሳሳ ያለ እንዲሆን በዚህ መልኩ እስከ ጥግ ድረስ እናዳርሰዋለን ማለት ነው። እንደምታዩት በስሎልናል። በአንድ በኩል ብቻ ነው የምናበስለው፣ ለክ መገልበጥ አይጠበቅብንም። እሳቱ በጣም በዝቅታ ነው መሆን ያለበት፣ እሳቱ መብዛት የለበትም። እንደዚህ እያደረኩ ሁሉንም መጋግራለሁ ማለት ነው። እዚህ ጋር 2 ዋይፒንግ ክሬም ፓውደሩን የተጠቀምኩት እና 1 ኩባያ ወተት 230 ግራም በግራም ተጠቀሙ። በደንብ ሚክስ አድርጌ በመምቻው በደንብ በፓወሩን ጨምራችሁ በደንብ መምታት አለባችሁ። ክሬም እስከሚሆን ድረስ እንመታዋለን ማለት ነው።
ላይክ እስከ 5 ደቂቃ ምናምን ያህል እንመታለን በደንብ ክሬም እስከሚሆን። ከዛ ይሄ ያው ዘጋጆት የጋገርኩት ቂጣዎች የምሰራበት ፓትራይን እኩል መሆን ስላለበት እንደዚህ ጠርዝ ጠርዙን በዚህ መልኩ ቆርሰዋለሁ ማለት ነው። እቀፋዋለሁ ነው የሚባለው። ከዛ ፓትራይን አዘጋጅቼ እንደዚህ አንድ ባንድ እያደረኩኝ ያዘጋጀሁትን ክሬም እያረኩ ያደረድራቸዋለሁኝ። በዚህ መልኩ ሁሉንም አድርጌ ጨርሳለሁ ማለት ነው። መጨረሻ ላይ ክሬሙን በዛ አድርጌ በዚህ መልኩ አስተካክላለሁ። ዙሪያውን ጥርግርግ አድርጌ ከላይ አንድ ማንኪያ ካካኦ ፓውደር አድርግና እንደዚህ በወንፊት እነሰንስበታለሁ ማለት ነው። አስተካክዬ ፍሪጅ ውስጥ ለ1 ሰዓት ያህል አቆየዋለሁ። ከ1 ሰዓት በኋላ እንግዲህ ኬካችን ሬዲ ሆኗል ማለት ነው። በምታዩት መልክ ቆንጆ ሆኖ ደርሶልናል። እንደምታዩት በጣም ማራኪና ቆንጆ የሆነ ጣፋጭ ኬክ ሰርተናል ማለት ነው። ማቅረቢያ ላይ አድርጌ አሳምሬ ቆርሰዋለሁ። እንደምታዩት በጣም አሪፍ የሆነ ኬክ ነው። እንደወደዳችሁ ተስፋ አድርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳይረሳ። ለቤቱ አዲስ የሆናችሁ ሰብስክራይብ መጫናችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ባይ ባይ።